ዛሬ እንግዲህ ለብዙ ጊዜ ስንለምን እባካችሁ እባክህን ስንል እባክሽን ስንል ኖረን እንግዲህ ዛሬ ያው ፍጻሜውን ያገኘ ይመስለኛል። የአብርሽና የሩታና የሄርሜላ ጉዳይ ማለት ነው። እኔ በበኩሌ በጣም ነው ያዘንኩት። ምንም የሚያስደስት ነገር የለውም በነገራችን ላይ ውድ ቤተሰቦቼ እስቲ እናንተስ ምን ትላላችሁ? ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች ሰላማችሁ ብዝዝት ይበልልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እና ዛሬ እንግዲህ አብርሽ ትናንት እንግዲህ እንዳያችሁት በፖሊስ ተይዞ ተወስዷል ማለት ነው። በነገራችን ላይ እኔ ደስ አላለኝም አብርሽ በመያዙ። ምክንያቱም ባልና ሚስትን ለማፋታት ይሄን ያህል መቸኮል ምንም አስፈላጊ ነገር አይደለም። እነሱ ዞረው ነገ ይገናኛሉ። ወረቀት ነው እንጂ የተቀደደው ልብ ውስጥ ያለ ነገር ካልተቀደደ ወረቀት ስለተቀደደ ተለያዩ ማለት አይቻልም። አይታቸዋል፣ እሱም እንደሚወዳት አይታቸዋል ማለት ነው። እና በእኔ ጨክነሽ ምናምን እያላት ነበረ። እሷም ደግሞ ከሌላ ሴት ጋር ስለሆነ እንደዛ አይነት ነገሮች ስላየች ነው እንጂ ይህን ያክል እሱ ላይ ጨክና ወይንም ሌላ ሰው ይዛ ወይንም ደግሞ አይመስለኝም። በእርግጥ የሰው ግፊት አለ። እንዲያድርጊ የሚላት ሰው ሊኖር ይችላል፣ ወንድም ቤተሰብ ሊኖር ይችላል። ግን ደግሞ ትክክል ነው፣ ሁሉም ትክክል ነው ብሎ ማለት አይቻልም። እና በዚህ ልክ የሰው ትዳር ሲፈርስ ኧረ እሰይ ያረግሽ ምናምን ይሄን ያህል እንዲህ ሊባል አይገባም ባይነኝ እኔ ማለት ነው። እና በዚህ ደረጃ ከሳ ስላሳሰረችው ምንም የሚቀየር ነገር ይኖራል ብዬ አላስብም። የባሰ ደግሞ ነገሮች እየተካረሩና የሚለያዩበት መንገድ እየተከፈተ ነው የሚሄደው። ግን ደግሞ እነሱ የልባቸው የሚያውቁት ራሳቸው ናቸው ማለት ነው። እና እሷም ይሄን ያህል ድረስ ፖሊስ ጋር መሄድ ምናምኑን እንትን ብላ ሳይሆን ስለምትወደው ነው። ነገ ይስተካከላል፣ ከነገ ወዲያ ይስተካከላል፣ እሱም እንደዛው ትስተካከላለች እያለ ቀንታ ወደ እኔ ትመጣለች በሚል ነው እንጂ የመለያያ እንትናችን ነው ብሎ አላሰበም። እንዳያችሁት በጣም ድንግርግር ነበር ያለው። አዲስ ነገር ነው የሆነበት። እሷ እኔ ላይ ትጨክናለች ብሎ ስላላሰበ ማለት ነው። እና ሩታ እንዴ እንነጋገር፣ ሩታ እንዴ እንደዚህ እንበል እያለ ነው። እና ትዳር ማለት እህል ውሃ ሲያልቅ የምንለያየው ነው እንጂ አላህ እህል ውሃችንን ካልቆረጠ ሰው ቢለየን ሰው መሀላችን ቢገባ ምን ቢል ተለያይተን የምንለያይ አይሆንም ማለት ነው። እንጂ ከአላህ ደግሞ ከሆነ እኛ እንኳን ብንፈላለግ መለያየታችን አይቀርም ማለት ነው። ስለዚህ ይሄን ያህል እኔ ባልና ሚስት ስለተለያዩ ወይንም ደግሞ የመለያያቸው እንትን ወረቀት ላይ ስለተፈረመ የሚያስደስተኝ ነገር የለም ማለት ነው። እኔ አላስደሰተኝም በነገራችን ላይ አሁንም ደጋግሜ ነው የምነግራችሁ። ብዙዎቻችሁ ግን ጮቤ የረገጣችሁ አላችሁ። ለምን እንዴ በዚህ ልክ ለምን? ምን አስፈለገ? የሰው ልጅ እንዲስተካከል መምከር ነው እንጂ ወደ መጥፎ ነገር እንዲገባ መገፋፋት ጥሩ አይደለም። ስለታሰረ እሱ ምንም የምንጠቀመው ነገር የለም። እና ለቤተሰቡ እናት አለች እዚህ ጋር ልጇ ሲታሰርባት ደስ የሚላት ይመስላችኋል? እና አብርሽ ደግሞ እዚህ ጋር ስንት ልጆችን ሲረዳ ወደ ሚዲያ ሲያመጣ ብዙ ጥሩ ነገሮችን አድርጓል። አንድና አንድ ከእሷ ጋር ስለተቀያየመና በቃ ያልሆነ ፎቶዎች የሆነ በቃ የምናያቸውን ነገሮች ነው እኛ የምናምነው አይደለ? ግን ደግሞ በውስጥ ሪሉ ሌላ ሊሆን ይችላል። ስለዚህ የኛ ባህሪ አብዛኛው እኛ ኮሜንታተሮች ባህሪ የምናየውን ብቻ ነው እንትን የምንለው እንጂ ከጀርባ ምን እየሆነ እንዳለ አናቅም ማለት ነው። እና በምናየው ነገር ብቻ ሳይሆን ነገ አብረው ሲሆኑ ይሄንን ኮሜንት ያዩታል። ሁለቱ መሳቂያ ነው የሚያደርጓችሁ። ለምን እንዲህ ታደርጋላችሁ? አውቀውም ሊሆን ይችላል ይሄን ነገር እየሰሩ ያሉት፣ የእውነት ላይሆን ይችላል። ስለዚህ
በዚህ ልክ መደሰት እኔ አግባብ ነው ብዬ አልልም ማለት ነው። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? ምክንያቱም አንድ ወንድ ልጅ እዚህ ጋር ሄዶ ለምኗል። መጀመሪያ ለምኗታል፣ ብዙ ነገር ብሏታል። ቤቷ እየሄደ በጣም ብዙ ነገር እያየን ነበር። እሷም እምቢተኝነቷን ቀጥላ ነበረ። እሷን ለማናደድ ሲል ነው ከዚችኛዋ ከሄርሜላ ጋራ እየሆነ የነበረው እና እሷ ደግሞ እንቅስቃሴሽን የጀመርሽው እኔ እና እሷ አብረን ስንሆን ነው ያለው እሱ ራሱ ማለት ነው። እና እኔ በዚህ ልክ ትቀኛለሽ ወይንም ብዬ አልነበረም፣ ግን ደግሞ በቶሎ ትመለሳለች ብሎ ነው ያሰበው። እርቁን እሺ ትላለች ብሎ ነው ያሰበው። በእርግጥ እሱም ሞኝነት ነው። አንዳንዴ የሆነ ነገርን ይሆናል ብሎ ከማሰብ ባይሆንስ ብሎ ማሰብም ጥሩ ነው የእነሱ ነገር ሲታይና እውነት ከሆነ ከታሰረም ብዙም የሚያስደስትም ጮቤ የሚያስረግጥ አይደለም። ታሰረ ከታሰረም ነገ ታስፈታዋለች። የልጇ አባት ነው። የልጅሽን አባት ጨክነሽ እያሳሰርሽ ነው ምናምን እያለ ነበረ። እኔ በበኩሌ በጣም ነው ያሳዘነኝ ወላሂ፣ የእውነት ከሆነ ማለት ነው። ግን ድራማ ሊሆን ይችላል ይሄ ነገር እና ይሄን ነው ልላችሁ የምፈልገው ውድ ቤተሰቦቼ። በእርግጠኛ የምናየውን ነው የምናምነው። እንደገና ደግሞ እኔ አንድም ቀን ስለ ሩታም ስለ አብርሽም ክፉ አልተናገርኩም። አሁንም መናገር አልፈልግም። ምክንያቱም በቃ አያስፈልግም ብዬ ስለማምን በራሴ እኔ ሰው በእኔ ላይ መጥፎ እንዲናገር የማልፈልገውን ሰው ደግሞ እንዲናገርብኝ ስለማልፈልግ ማለት ነው። እና ሰላማችሁ ብዝዝት ይበልልኝ ውድ ቤተሰቦቼ። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ሰላማችሁ ይብዛ። በኮሜንት አሳውቁኝ ጥፋት ካለብኝ